ሰላም እንዴት ናችሁ? በጉጉት ሲጠበቅ የነበረው የ2018 የማትሪክ ፈተና ውጤት ሙሉ መግለጫ በዛሬው ዕለት ተካሂዷል ማለት ነው። በዛሬው መግለጫ ምን ጉዳዮች ተነሱ? ስንት ተማሪዎች አለፉ? ከፍተኛ ውጤት ስንት ተመዘገበ? የሪሚዲያል ፕሮግራም አለ ወይ የሚለውን በዚህ ቪዲዮ የምናይ ይሆናል። በ2018 የማትሪክ ፈተና 563960 ተማሪዎች ተመዝግበው 550210 ተማሪዎች ፈተናውን ወስደዋል። ፕሮፌሰር ብርሃኑ ነጋ ከአሁን ከሰዓታት በፊት በተናገሩት መረጃ መሰረት እንግዲህ ፈተናውን ከወሰዱት ውስጥ 12.8 በመቶ የሚሆኑት ተማሪዎች 50 በመቶ እና ከዚያ በላይ ማምጣት ችለዋል። በናቹራል 16.58% እና በሶሻል ደግሞ 8.3% አልፈዋል። አዲስ አበባ 32.4% ተማሪዎች ያሳለፈ ሲሆን አማራ ክልል 18 በመቶ ተማሪዎች ያሳልፏል። ቤኒሻንጉል ጉሙዝ 6.1% አሳልፏል። ደቡብ 9.2% አሳልፏል። ድሬዳዋ 11.92% አሳልፏል። ሐረሪ 22.76% አሳልፏል። ሲዳማ 6.95% ተማሪዎች አሳልፏል። ሶማሊ 9% ተማሪዎችን ብቻ አሳልፏል። ደቡብ ትግራይ ክልል እንግዲህ 11.2 ተማሪዎችን ያሳለፈ ሲሆን 565 ተማሪዎች ደግሞ ትምህርት ቤቶች ደግሞ በአጠቃላይ ምንም ተማሪ አላሰልፉም ማለት ነው። ከፍተኛ ውጤት በተፈጥሮ ሳይንስ ወንድ 591.6 ከ600 በማምጣት ተመዝግቧል። ተማሪው እንግዲህ የኦዳ ስፔሻል ቦርዲንግ አዳማ ተማሪ ሲሆን 591.6 ከ600 በማምጣት እንግዲህ በ2018 ከፍተኛ ውጤት ደረጃውን ይዟል። ከሴት ደግሞ 583 ከ600 ሲሆን እንጅባራ አገው ምድር ትምህርት ቤት ተማሪ ነች። እቺም እንግዲህ 583.600 ከ600 በማምጣት ሁለተኛ በመሆን እየመራች ትገኛለች። በሪሚዲያል ፕሮግራም ዙሪያና በ2018 ዓመተ ምህረት ሪሚዲያል ወስዳችሁ ፈተና ተፈተናችሁ ውጤት እየጠበቃችሁ ያላችሁ ተማሪዎች እስካሁን ድረስ እንግዲህ ፕሮፌሰሩ በሱ ዙሪያ ምንም እየተናገሩ አልነበረም እና ቀጣይ ደግሞ የ2018 የማትሪክ ፈተና መች እናያለን የምትሉ ከሆነ ውጤታችሁን የምታዩት ፕሮፌሰሩ በመግቢያው ላይ እንደተናገሩት እንግዲህ አሁን ላይ ማሳየት አንችልም። እንግዲህ ማሳየት የሚቻለው አሁን በቀጣዩ ሰኞና በዛ ሳምንት ባሉት ጊዜያቶች ውስጥ ውጤታችሁን የምታዩ ይሆናል ማለት ነው። የውጤት ማየቻ ትክክለኛ ሊንኮች እንግዲህ ቴሌግራም ቻናላችን አፊቸር ኢትዮጵያ ላይ ገብታችሁ ብትመለከቱ የምታገኙት ይሆናል ማለት ነው። እነሱ መረጃውን በሚያስተላልፉ ጊዜ ተከታተለን የምናሳውቃችሁ ይሆናል። አሁንም እንደምትመለከቱት ብዙ ተማሪዎች ቻናላችን ላይ ገብተው መረጃዎችን ከስር ሲመለከቱ ነበረ። እኛም እንግዲህ ከማንኛውም ሚዲያ ቀደም ብለን ለእናንተ ለማሳየት ሞክረናል። ቴሌግራም ቻናላችን ላይ ያሉትን መረጃዎች መከታተል ትችላላችሁ። ምክንያቱም አዲስ መረጃ ሲመጣ እዛ ላይ የምናሳያችሁ ስለሆነ ማለት ነው። በሪሚዲያል እና በ2018 ሪሚዲያል ፈተና ተፈተናችሁ ውጤት እየጠበቃችሁ ያላችሁና አሁን ላይ እንግዲህ ቀጣይ ሪሚዲያል ፕሮግራም አለ ብላችሁ የምትጠብቁ ተማሪዎች ከፕሮፌሰሩ ዋነኛውን መረጃ ሰምተን በሪሚዲያል ዙሪያ ባገኘነው መረጃ መሰረት እንግዲህ በአሁኑም ቀጣይ ዓመት የሪሚዲያል ፕሮግራም የሚኖር ሲሆን በቀጣይ ግን በጣም ትንሽ ተማሪዎችን የሚቀበል እንደሚሆን ትምህርት ሚኒስቴር አሳውቋል ማለት ነው። እንግዲህ በቀጣይም ሪሚዲያል እንዳለ አውቃችሁ እናንተም ከአሁኑ ተዘጋጁ። የተለያዩ መረጃዎችን እኛም እናሳውቃችሁ ይሆናል።